ልጆቻችሁ እንግሊዘኛ ፊደልን ማጥናት መማር አይወዱም? የእነሱ ችግር አይደለም፣ የኛ የወላጆች ችግር ነው። ለምን? መንገዳችን ነው ችግሩ። ይሄ ቪዲዮ ለወላጆች እንግሊዘኛ ልጆቻችሁን በቤት ውስጥ ማንበብ እንዲችሉ መርዳት ለምፈልጉ ወላጆች የተዘጋጀ ነው። if this is for you እባካችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ለሌሎች ወላጆች እንዲደርስ ማለት ነው። የመጀመሪያው ስቴፕ ፎኒክስ የሚባለው ስቴፕ ነው። ሌተሮች አሉ ኤቢሲዲ የሚባሉት ሌተሮችን መማር ጥቅም የለውም። አዎ እኛ ኤቢሲዲ ስንዘፍን ኤቢሲዲ ስንማር ነው ያደግነው። ግን ከኤቢሲዲ ይልቅ የሌተሮቹን ሳውንዶች በጣም ኢምፖርታንት ናቸው። ለሚሾዩ ኤ የምትለዋ ሌተር አ ትላለች። ኤ ሳውንዷ አ ነው። ብዙ ጊዜ ስናነበው ካት አደለ አ ነው የምትለው ኤ ማለት ነው። የመጀመሪያው ስቴፕ ከኤ እስከ ዚ ያሉትን ሌተሮች ሳውንዶቻቸው ምንድን ነው የሚለውን እናስተምራቸዋለን ማለት ነው። ኤ አ ይላል። ሁለተኛው ነገር አንድ ሳውንድ ነው። ሁለተኛው ነገር ደግሞ ባዲ አክሽን ነው። ልጆችን ስናስተምራቸው በተለይ ያንግ የሆኑ ለርነር 2 ከግማሽ ዓመት የሆናቸው 3 ዓመት የሆኑ ልጆችን ስናስተምራቸው አ ካልናቸው በኋላ አክሽን እናሳያቸዋለን። ኤ አ ትላለች፣ ቢ በ ትላለች፣ ሲ ክ ይላል። ኦኬ ይሄ ነው ሁለተኛው ስቴፕ። ሶስተኛው ነገር በቀን ውስጥ 10 ደቂቃ 15 ደቂቃ ልጆቻችሁን ማስተማር በጣም ጠቃሚ ነው። በሳምንት ውስጥ 1 ሰዓት ከምታስተምሩ ቀን በቀን 10 ደቂቃ መስጠት በጣም ጠቃሚ ነው። ኮንሲስተንሲ ነው፣ ተደጋጋሚነቱ ነው። ሌላኛው ፖይንት አንድን ፊደል ኦር አንድ ሌተር ይዛችሁ አን ይዛችሁ ብታስደጋግሟቸው አይሰለቻቸውም። ማሰልቻት አይደለም ማገዝ ነው። ሬጅስተር ያደርጋል። የነሱ አእምሮ ነጭ ወረቀት ነው፣ ብዙ ነገር ይይዛል። ስለዚህ ደጋግሞ ማስተማርን ማስደጋገምን ልመዱ። በቀን 1 ፊደል ሊሆን ይችላል ማስተማር የምትፈልጉት፣ 1 ሌተር ሊሆን ይችላል፣ 2 ሌተር ሊሆን ይችላል። የልጃችሁን ፍጥነት እያያችሁ ማስተማር ትችላላችሁ። ግን ቀን በቀን ኮንሲስተንትሊ ማድረጉ በጣም ኢምፖርታንት ነው። ሌላኛው በኤ አ ተመስርተን አ በሚለው ሳውንድ የሚሰሩ ወይ በኤ ሌተር የሚሰሩ ወርዶችን አስተምራቸዋለሁ። ኤ አ አ አ አፕል አ አ አንድ አሊጌተር። ኦኬ ይህንን እናስተምራቸዋለን። እየደጋገምን እናስተምራቸዋለን ማለት ነው። ለዚህ ያዘጋጀሁት መጽሐፍ አለ ቴሌግራሜ ላይ little_readers የሚለው ሰርች አድርጋችሁ ጆይን ስታደርጉ ኦክስፎርድ ፎኒክስ የሚባል መጽሐፍ አዘጋጅቼላችኋለሁ። የራሳቸውን ሌተሮች ከነ ወርዶቸው ያለውን ሳውንዳቸውን ደግሞ እዚህ ዩቲዩብ ላይ እና ቲክቶክ ላይ ከኔ ጋር አብረን እንማራለን ማለት ነው። እሺ እንቀጥል። ልጆቻችን ጋር ይሄንን ሳውንድ ፕራክቲስ በምናደርግበት ጊዜ ቢሳሳቱ እንኳን ትክክል ባይሆኑ እንኳን ጉድ አፈርሜሽን ወርድ እንስጣቸው። ጎበዝ፣ ቀጥልበት፣ እየገባ ነው፣ ደግሞ ትንሽ አሻሽለው፣ ደስተኛ እንድናረጋቸው ማለት ነው። ሌላኛው ነገር ሁሉንም ሌተር ሳውንዳቸውን ስናስተምራቸው ምን አይነት ጌም እየተጠቀምን እንደምናስተምራቸው ቀጣይ ቪዲዮ ላይ ሰራላችኋለሁ። ስለዚህ ሁላችሁም ሰብስክራይብ ማድረግ እንዳረሱ። የመጨረሻውና ዋነኛው ፖይንት ልጆቻችንን በቀን 15 ደቂቃ ከሆነ የምናስተምራቸው ደስተኛ ጌሙን እየወደዱት ደስተኛ እያሉ እናውቁም። እስኪ ሰለቻቸው አትጠብቁ። በጣም ኢምፖርታንት ነው። ምክንያቱም እነኚህ ልጆች ከሰለቻቸው ነገ መምጣት አይፈልጉም። ዛሬን ተደስተው ግን በቃ ብላችሁ ካስቆማችኋቸው ነገም እየመጡ እንማር እናጠናም እናጥና እንጂ እንግሊዝኛ እንማር እንጂ ይሏቸዋል። ስለዚህ ወላጆች አሁንም በድጋሚ ይናገራለሁ፣ ሰብስክራይብ አድርጉ። በቀጣይ ኤ አ ከሚለው ከሳውንዱ ከወርዶቹ እና ምን ጌም እንጫወታለን ልጆቻችን እንዲወዱት የሚለውን አብረን እናያለን። እስከዛው ቻው።